እንኳን ለትንሣኤ በዓል በሰላም አደረሳችሁ። ከጎንደር ዩኒቨርሲቲ ከፋሲል ግቢ እስቲ ግቢ ውስጥ ነው የምንገኘው። እንግዲህ ያምቦሌ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ከጎንደር ዩኒቨርሲቲ ከፋሲል ግቢ እስቲ ግቢ ውስጥ ነው የምንገኘው። እንግዲህ ድባብ ማየት ትችላላችሁ። እዚህ ጋር ቆይታለች አደያስ እዛ ውስጥ አለች። አይናፋር ነው። ይቺ የምታዩት የገዛናት በግ ናት። ሙክቱ እዚህ ጋር ወንዱ ሙክት ይሄ ነው። ሙክታችን አለ። እንዴት ነው ፋሲካን ዶም ውስጥ የምታሳልፉት? ያው ዶም ውስጥ እንግዲህ እንደምታየው እንግዲህ ዶሮም ተገዝቷል፣ ሽንኩርቱም ተገዝቷል፣ ዘይቱም ተገዝቷል። እንግዲህ ሽንኩርት እንዳለን ነገ ደግሞ ሞሬ የበዓሉን ድባብ መታችሁ ሰብሰብ ብለን ያለውን ነገር እንትን ማለት ይችላል። እስቲ ትበላለች። እስቲ ሽንኩርቱ ምናምን እስቲ ሽንኩርቱን እያወጣ ምንድን ነው የሚያስፈልገው ነው? ሽንኩርቱን መጥቷል። ሽንኩርት አለ። ሽንኩርቱን እስቲ አሳያቸው ሰው ይኸው እንዴ ምን እስቲ ዋው ቢገርም ነው። እንዴት ነው ዶም ውስጥ ይፈቀዳል? ግን ዶም ምናምን ደግሞ እየጠጣች ነው። አልኮል ነው ምንድን ነው? አልኮል መጠጥ አስካሪ መጠጥ አይደለም፣ ውሃ ነው። እሺ አሳያቸው ሌላ ምን እንደሚያስፈልግ፣ ለዶም ምን እንደሚያስፈልግ። ሁሉም ዝግጁ ነው። እዚህ ውስጥ ሁሉም ማቴሪያል አለ። ብቻ ሁሉም ማቴሪያል አለ። እንግዲህ ምን መሰለህ ያለው ይሄ በርበሬ ነው። ቡና አለ። እዚህ ጋር ነው እንትን የምትሉት ሴሬሞኒው እዚህ ጋር በእንዳ ላይ ነው። ውጭ ነው የምታከቡት። ነው የሚኖረው ያለውን ነገር ሙሉ ፕሮግራሙን ደግሞ ነገ መጣችሁ መከታተል ትችላላችሁ። እንኳን አደረሳችሁ። በዚህ አጋጣሚ እሺ፣ አሁን እኔ አሜሪካ ያለሽው አክስቴ እንኳን አደረሰሽ። ደርሶኛል፣ ዶላሩም ገብቶልኛል። አሁን ዛሬ ስለተጨናነቀ ነው ያልመነዘርኩት ገና ያለው ነገር። እሺ፣ አሁን ወደ ጥያቄዎች ልግባ። እንዴት ነው የግቢ ተማሪዎች በዓልን ያለ አልኮል ማሳለፍ የሚችሉት? እንዴት ነው አንተ ከልምድ አንጻር እስቲ ንገረን። እንዴት ነው ግቢ ተማሪዎች እንግዲህ ከጓደኞቻቸው ከፒር ፕሬዠር በመራቅ ከአስካሪ መጠጦች፣ ከግርግር፣ ከዝላይ በመራቅ የተረጋጋ ጊዜ የክላስ ተማሪዎቻቸው ተሰብሰብ ብሎ ማለት እንደምታየው የክላስ ልጅ ናት። የክላስ ልጅም ባትሆን ዜጋ ነች። እሺ ብዙ ጊዜ ሰው ስጋ ከበላው በኋላ አልኮል ሳልጠጣ እንዴት ነው ማሳለፈው ብሎ ነው የሚያስበው። እንዴት ነው አንተ የምታደርገው? ዋናው እሱ ነው። እኔ ያው እንግዲህ ስጋ ከበላው በኋላ አረቄ ነው የምጠጣው። ከአልኮል መጠጥ በመራቅ ያው ያለውን ነገር የአበሻ አረቄ ነው የምጠጣው። የአበሻ አረቄ እንዲሁ ፎር ዘ ሴክ ኦፍ ዲጀሽን ብቻ እንጠቅመን እሱን ብቻ ነው የምናደርገው። በቃ ከዚህ በላይ አስካሪ መጠጥ ምናምን አያስፈልግም። ደግሞ ያው እንደነገርኩ አረቄው ደግሞ ስንጠጣው ማቃጠሉ አይቀርም። ጨጓራችንን ሲያቃጥለን ቀዝቀዝ ያለ ነገር ሚሪንዳ ብንጠጣው እዳው ገብስ ነው። ስለዚህ ድራፍት ነገር ደግሞ ቀዝቀዝ ያለ ድራፍት ነገር ደግሞ ኢትዮጵያ ውስጥ በጣም ተወዷል ተብሏል። ይቺኛዋ ጓደኛ ስንት ገዛት? እስቲ ስንት የተገዛችው? 700 ብር ነው የተገዛችው ይቺኛዋ 700 1400 ብር። እስቲ አምጣ። እሷ ሌላ አለች እንዴ? ደግሞ አለች እንዴ እስቲ እንዴ ጓደኛዋ ሁለት ነው የገዛችው? ሁለት ነው የገዛነው። የሚገርም ነገር በዶም ነው እንትን የምታድዱት እንደ ክላስ ተማሪ እንደ ዲፓርትመንት እና አንዳንድ ደግሞ ክሎዝ የሆኑ ጓደኞቻችን ከዲፓርትመንት ይቀላቀሉናል። እሺ ማነው ስሟ? ይቺኛዋ ማነው ስሟ? ይቺኛዋ ቢዮንሴ ብለናታል። የሆነ ነገሯ ቢዮንሴ ነው የሚመስለው። ከላይ ምናምን የሆነ እንትን ነው አይኗ ምናምን መከረኛ። እሺ ይቺኛዋስ እንዴ? ይቺኛዋ እሷ ገና እስኪ አላወጣችሁላትም? እስኪ አውጣላት አውጣላት። እልፍኝ ብያታለሁ። በቃ እልፍኝ ይሻላል። በቃ ግን በጣም አሁን ያው እንደምታውቀው ጠቅላይ ሚኒስትራችን እንስሶችን በጣም ያውቃቸዋል። በተርናሊስት ያውቃቸዋልና ይችን ማን ይላታል? አሁን ምን ብሎ ይገልጻታል? ይችኛዋን እስኪ ጠቅላይ ሚኒስትራችን ቢሆን ያው እሷ አስተያየት የማይናፋር ነች። ያለውን ነገር አይተው ክቡር ጠቅላይ ሚኒስትሩ ምን ይሏታል? በእናትህ ምን ይሏት ይመስላል? እዚህ ከፎቅ ላይ ያያትና የእንስሳ ዋደውን ነው የሚላት። እቺ የእንስሳ አሳየው። ቆይ ሰርፕራይዝ እናሳይ። ሰርፕራይዝ ያዝ
ያዝ ኮኮሎ ናት እንጂ። አዎ ያምቡሌ በቂ ነው። በል ጀምር። ዶሮዋ እንደምታዩት ሴት ነች። 12 ብልት አላት። ይሄ ደብል ባላቶል ይባላል። ይሄኛው እዚህ ጋር እሺ፣ ደብል ባላቶል ሸኮኗ ክፍት ነው ታያል። እንደምታዩት ቀለበት አስራ ወንዱ ነው። ሴቷ አስራለች። ሴቷ ቀለበት አስራለች። ይሄ ወንዱ ነው። ሚስትየውስ እዛ ተደብቃ ነው። ካሜራ እንትን ታፈራለች። ድሮ ራሱ ድሮ ሲያቃት ይኛው መጥቶ ማለት ነው እንዲህ እንደተፋፈሩ ቆይ ያው ገለጻ ላይ እንደምታዩት ቀለበት አላት። እነዚህ በፍቅር ረጅም ዓመታትን የኖሩ ዶሮዎች ናቸው። ፍቅር እስከ መቃብር በቃ ፍቅር እስከ መቃብር በዛብህና ሰብለ ወንጌል በዶሮ ሰብለ ወንጌልና በዛብህ ናቸው። ፍቅራቸው እስከ መቃብር አንድ ላይ ነው የምንጣለው። ራሱን በለው ፍቅር እስከ መቃብር በላቸው። ዶክተር እንዳያየን ሴት ወንዶች ዶሮ ግን ይቻላል። ሴቷ ወንዶች ደግሞ እሱ ነገር በጣም አከራካሪነት አለ። ግን ህጉ ለሰው ነው የሚሰራው ተብሏል። ለሰው ነው የሚሰራው። እንደምታዩት እቺ ዶሮ ነች። ፍቅራቸው ይለያል። እውነት ፍቅራቸው ያሳለፉት ጊዜ እስቲ አሳያቸው እስቲ ለተማሪዎች እስቲ ከፍ አንደኛጣ ባልና ሚስት ናቸው። ባልና ሚስት በግቢ ታሪክ የመጀመሪያው ራስ ገዝ ተማሪ ራሱ የሚሰራ ራስ ገዝ ይሄ የምታዩት ማለት እስከ ድስት እስከ እኔ ወንጀሉ ሲፈጸም በመቶ አልነበርኩም። አሁን ነው የመጣሁት እኔ እንሞክራቸው። ገና ከበዓል በኋላ 2 ሴት ዶሮ ገዝተን እንቁላል ነው እንትን የምንለው እናረባለን፣ እንሸጣለን። እንቁላል ስማ፣ አንደኛ ጠያልን እናዙራቸው እንዴ? እናዙራቸው ወይ ኢንተርቪው እያደረግን ለመለሰ ዶሮ ሽልማት እያደረግን አይደለችም። አርቲፊሻል ኢንተለጀንስ ነገር ልንሰራ ነው። ባይዘይ ነገር ብቻችን ሞዴሏ ስንት ነው? ብቻ እቺ ግን አይናፋ ናት። ካሜራ ላይ ታዋቂ መሆን አትወድም። እቺኛዋ ፈጣጣ ናት። ስማ ተው